በጣም ጥሩ እንኳን በሰላም መጣችሁ እንኳን መርጣችሁን ወደዚህ ወደኛ ዩኒቨርሲቲ መጣችሁ የኛ ዩኒቨርሲቲ ከስሙ ጀምሮ ከድሮ ተቀይሮ ፐብሊክ ሰርቪስ ዩኒቨርሲቲ ነው የተባለው ለመጀመሪያ ጊዜ ነው ዘንድሮ አዲስ ተማሪ ከ12ኛ ክፍል እየተቀበልን ያለ ነው ብዙ የለውጥ ስራዎችን ሰርተን እንደ አዲስ ራሳችን አደራጅተን ነው አሁን ተማሪ እየተቀበልን ያለ ነው ዛሬ የመጀመሪያው ተማሪ ቅበላ ቀን ነው የሚሆነው ዛሬና ነገ ቅበላ ነው ተማሪ ቅዳሜና እሁድ ደግሞ ዙ ተማሪዎቹ ሳትሄዱ ሆናችሁ ኦሪየንቴሽን ይሰጣል ብዙ ትምህርቶች አሉ ብዙ የሚሰጡ የማማር ማስተማር ያስተዳደር ስራዎች እንዴት እንደሚከናወኑ ለእናንተ የሚጠቅሙ ነገሮች ምንድናቸው ምን ህጎች አሉ የሚለው ነገር ስልጠና የምትወስዱበት ጊዜ ነው የሚሆነው ቅዳሜና እሁድ ሰኞ የመጀመሪያው ትምህርት ይጀምራል ክላስ ማለት ነው ስለዚህ አሁን በጧት መጣችኋል በጣም ጥሩ ነው ቀጥሎ የምናከናውነው ነገር ምንድነው የዶርሚተሪ አገልግሎት ዶርም ተማሪዎች ወደ ተመደባቸው ሄዳችሁ ዶርም ትረከባላችሁ ሌሎችም ዶርም ውስጥ ያሉ ዕቃዎች የምትረከቧቸው አሉ በንብረትነት ስለዚህ ያንን የማከናወን ስራ ነው የምንሰራው ካሁኑ ጀምሮ ደግሜ ስለመረጣችሁን እጅግ በጣም አድርገን እኛም እናመሰግናችኋለን እንግዲህ ልጆቻችሁን እኛ ተረክበን እንደ እናት እንደ አባት ይዘን እንቆያለን ማለት ነው ትምህርታቸውን እስከሚያጠናቅቁ እስከ ተመርቀው እስከሚወጡ ድረስ ማለት ነው አመሰግናለሁ